ሰላም እንዴት ናችሁ? አሁን የምንገኘው በአፋር ክልል ዳርሳጊታ የሚባል ትምህርት ቤት ውስጥ ነው የምንገኘው። ይህ ትምህርት ቤት በጦርነቱ በጣም ከተጎዱት ትምህርት ቤት ውስጥ አንዱ ነው። በተለያየ ቦታዎች ላይ ተዘዋውረን ቅድም እንዳየነው ከባድ ጉዳት ደርሷል። ከዛ በተጨማሪ ደግሞ በጣም ብዙም የማይታይ ደግሞ ከባድ የሆነ ጠባሳ ያለው በህፃናት ላይ በስነ ልቦናቸው ላይ ከባድ የሆነ ኢምፓክት ወይ ደግሞ ጫና እንዴት እንዳሳደረ የወረዳው ኃላፊ አሊከለታ በደንብ አድርገው እስቲ ያስረዳናል። ተማሪዎች ቁርሳቸውን ከበሉ በኋላ ለተወሰኑ ሰዓታቶች ጊዜ እረፍት ያሳርፋሉ። በዛን ጊዜ ደግሞ አእምሯቸው ላይ የነበሩትን ነገሮች ባገኟቸው ነገሮች እየሳሉ ነበረ እንትን ያሉትና አሁን ይሄ ባለ ሁለት ጋቢና ጃጓር እና ከላይ ድሽቃ ስናይፐር ያለው ድሽቃ እና ብሬን ነው የሚታየው። እዛ ደግሞ የአፋር ክልል ፖሊስ ይላል። ለምን በዛን ጊዜ በጦርነቱ ጊዜ ከነበሩ መኪናዎች አብዛኛው ማጆሪቲውን የሚይዙት ባለ ሁለት ጋቢና ጃጓሮች ነበሩ፣ ላንድ ክሩዘር መኪናዎች ነበሩ። ከላይ ፖሊሶች ይጫናሉ፣ ልዩ ኃይሎችም አሉ። በዛን ጊዜ ደግሞ ጦርነቱ ላይ የበለጠ ተሳታፊ የነበሩት የአፋር ክልል ፖሊስ ልዩ ኃይል አባላት ስለነበረ ያንን ለመወከል ነው የአፋር ክልል ፖሊስ ብሎ የጻፉት ማለት ነው። እዚህ ጋር ደግሞ እንደምታዩ ከላይ ስናይፐር አለው፣ ዲሽቃ የያዘ ወታደር አለ። እስከነሱ ነው የጻፉት። እንግዲህ ልጆች ስሙን ሁሉ አላስቀሩትም። አብዱ ፎካ ይላል፣ የአፋር ስም ነው። እንግዲህ የአፋር ልዩ ኃይል ነው ማለት ነው። ሰው በቃ አእምሯቸው ላይ የመጣውንና የሚያውቁትን በሙሉ ነገር ነው እዚህ ላይ የሳሉት ማለት ነው። ይህ የሚያሳየው ምን ያክል ጦርነቱ አእምሯቸው ላይ ብዙ ጠባሳ እንዳሳደረና እንዳለ ነው የሚያሳየው። ሰው እዚህ ጋር እንደምታዩት ደግሞ ታንክ አለ። ለምሳሌ እኛ ታንክ እዚህ መውጫው ጋር ወደ 6-5 ታንክ ነው በድሮን ተመቶ የተቃጠለው ማለት ነው። ስለዚህ እነዚህ ልጆች ታንክ አይተው የማያውቁ ልጆች በጥቂት ጦርነት ጊዜ ውስጥ ታንክ አይተው ታንክ ምን እንደሆነና የአሁኑ የጊዜው ታንኮች ደግሞ ከላይ መሳሪያ እንደ ስናይፐር ዲሽቃ ያላቸው ታንኮች ዘመናዊ ናቸውና እነዛን ሁላ በአይናቸው አይተው እነዛን ነው የሳሉት። ከታንክ በተጨማሪ ከላይ ሆነው ተኳሽ እንዳላቸው የሚያሳይ ማለት ነው። ይህ ማለት ዘመናዊ ታንኮች ናቸው ማለት ነው። በበፊት ጊዜ ያልነበሩ የአሁን ጊዜ